አሜሪካ ኢትዮጵያን ጨምሮ በ36 ሀገራት ዜጎች ላይ የጉዞ እገዳን ልትጥል ነው። የትራምፕ አስተዳደር ኢትዮጵያን፣ ግብጽ እና ናይጄሪያን ጨምሮ የ36 ሀገራት ዜጎች ወደ አሜሪካ እንዳይገቡ ለማገድ ሐሳብ እንዳለው ሮይተርስ እና ዋሽንግተን ፖስት የተመለከቱት የሀገሪቱ ውጭ ጉዳይ መስሪያ ቤት ውስጣዊ ሰነድ አመለከተም። በውጭ ጉዳይ ሚኒስቴሩ ማርኮ ሩቢዮ የተፈረመ ለዲፕሎማቶች የተዘጋጀው ሰነድ ላይ በቀጣይ ዜጎች ላይ እገዳ ሊጣልባቸው የታሰቡ 36 ሀገራት ዝርዝር የሰፈረ ሲሆን ሀገራቱ ከእገዳው ለመውጣት ማከናወን የሚጠበቁባቸው ማስተካከያዎችም ተካተውበታል። ሰነዱ ዜጎቻቸው ወደ አሜሪካ እንዳይገቡ ሙሉ ወይም በከፊል እገዳ የሚጣልባቸው ሀገራት በመለየት ያሉባቸው ችግሮችን በማስቀመጥ የእገዳ ተግባራዊ ከመሆኑ በፊት ሀገሪቱ የሚጠበቅባቸውን መመዘኛዎችና ማስተካከያዎችን እንዲያደርጉ የሁለት ወራት ጊዜ እንደሚሰጣቸው ተጠቅሷል። ባለፈው ሳምንት ማብቂያ ላይ ለሚመለከታቸው ዲፕሎማቶች የተሰራጨው ሰነድ የውጭ ጉዳይ መስሪያ ቤቱ የተቀመጡ መመዘኛዎችና ግዴታዎችን በ60 ቀናት የማያሟሉ ከሆነ ሙሉ ወይም በከፊል ጉዞ እገዳ እንደሚጣልባቸውና ይህም አሳሳቢ የሆኑ 36 ሀገራትን ለይቷል ማለቱን ሮይተርስ አመላክቷል። ባለፈው ግንቦት ኤርትራ፣ ሱዳንና ሶማሊያን ጨምሮ 7 የአፍሪካ ሀገራት ባሉባቸው 12 ሀገራት ላይ ፕሬዝዳንት ትራምፕ የሀገራቸውንና የሕዝባቸውን ደህንነት ለመጠበቅ በሚል ትዕዛዝ ፈርመው ተግባራዊ መሆኑ ይታወሳል። ኢንሳም ግለሰቦችና ተቋማት ራሳቸውን ከሳይበር ጥቃት እንዲከላከሉ አሳሰበ። የኢንፎርሜሽን መረብ ደህንነት አስተዳደር ኢንሳም በኢትዮጵያ ባለፉት 9 ወራት ብቻ 7514 የሳይበር ጥቃት ሙከራዎች መደረጋቸውን ገልጾ ግለሰቦችና ተቋማት ራሳቸውን ከጥቃት እንዲከላከሉ አሳስቧል። የሳይበር ጥቃት ከጊዜ ወደ ጊዜ እየጨመረ የሚገኝ ሲሆን በአስተዳደሩ የተቀናጀ የሳይበር መከላከል አገልግሎት ዲቪዥን ኃይል ገልጿል። የሰው ሰራሽ አስተውሎት እየተስፋፋ መሆኑን ተከትሎ የሳይበር ጥቃቶች ውስብስብ እየሆኑ መጥተዋል ብለዋል። ባለፉት 9 ወራት ብቻ 7514 የጥቃት ሙከራዎች መደረጋቸውን ለፋና ተናግሯል። እነዚህ ጥቃቶች አብዛኞቹ በግለሰብና ተቋማት ላይ የተሞከሩ መሆናቸውን ያስረዱት ኃላፊው ግለሰቦችና ተቋማት ራሳቸውን ከሳይበር ጥቃት መከላከል የሚያስችል ግንዛቤና አቅም ሊኖራቸው እንደሚገባም አስገንዝበዋል። በተለይ ግለሰቦች በቴሌግራም የሚላኩም ያልታወቁ ሊንኮችን ባለመክፈት የፋይል ቃላቸውን በማዘመን እንዲሁም የሰው ሰራሽ አስተውሎት የሚተላለፍ ሐሰተኛ ምስሎችና መረጃዎችን በመለየት ራሳቸውን ከጥቃት መከላከል እንደሚችሉ አብራርተዋል። በተጨማሪም እንደ ማህበራዊ ሚዲያ አይነት የሚጠይቀውን መረጃ በማሟላት ባለ 2 አሃዝ የማረጋገጫ ኮዶችን በመጠቀም ችግሩን መከላከል እንደሚቻልም ገልጿል። በዚህም ረገድ ኢንሳ ለባለሙያዎችና ተቋማት በርካታ የሳይበር ጥቃት መከላከል ስልጠናዎችን እየሰጠ እንደሚገኝ ጠቅሷል። በአዲስ አበባና በ6 ክልሎች የዝንጀሮ ፈንጣጣ በሽታ መከሰቱን ሪፖርት ገለጸ። የኢንተርናሽናል ሜዲካል ኮርፕስ በአዲስ አበባ በ6 ክልሎች የዝንጀሮ ፈንጣጣ በሽታ ኤምፖክስ መከሰቱን አስታወቀ። ኢንተርናሽናል ሜዲካል ኮርፕስ ባሳለፍነው ሳምንት ሰኔ 6 ባወጣው ሪፖርት እስከ ሰኔ 3 ቀን በአዲስ አበባ ከተማ፣ አማራ፣ ኦሮሚያ፣ ማዕከላዊ ኢትዮጵያ፣ ሲዳማ፣ ሐረሪና ደቡብ ምዕራብ ኢትዮጵያ ክልሎች 18 ሰዎች በበሽታው መያዛቸውን መረጋገጡን ገልጾ የአንድ ሰው ሕይወት ማለፉንም አስታውቋል። ይህ የሞት መጠኑ ወደ 5.6 በመቶ ከፍ ያደርጓል ብሏል። በሽታው መጀመሪያ የተገኘው በኦሮሚያ ክልል ሞያሌ ከተማ የ27 ቀን ህፃን ልጅ ላይ መሆኑን የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት ግንቦት 17 ቀን በጋራ አስታውቋል። ባሳለፍነው ሳምንት በአማራ ክልል በመተማና ባህር ዳር ከተሞች በዝንጀሮ ፈንጣጣ በሽታ የተያዙ 2 ሰዎች መገኘታቸውን የክልሉ የህብረተሰብ ጤና ኢንስቲትዩት ገልጿል። በሽታው መተማ 1 ሰው እንዲሁም ባህር ዳር 1 ሰው አጠቃላይ 2 ሰዎች ላይ የተገኘ ሲሆን በሽተኞቹ በወቅቱ ተገቢውን የሕክምና አገልግሎት በማገገም ላይ መሆናቸውን የኢንስቲትዩቱ ዋና ዳይሬክተር አቶ በላይ በዛብህ ሰኔ 5 ቀን 2017 ዓ.ም በወጡት ጋዜጣዊ መግለጫ ተናግረዋል። ውድ ተመልካቾቻችን በለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ።